ዛሬ በአሜሪካ ለምትኖሩ ኢትዮጵያውያን ስለ ጊዜያዊ የለቀቃ ፈቃድ ቲፒኤስ በጣም ጠቃሚና አስተሳሽ መረጃ ይዤላችሁ ቀርብ ያለው የህግ አማካሪና ጠበቃ ፈቃዱ በቀለ ነኝ። ሁላችሁም እንደምታውቁት የኢትዮጵያ ቲፒኤስ ትናንትና የካቲት 6 ቀን 2018 ዓ.ም ወይ በፈረንጆች አቆጣጠር ፌብሩዋሪ 13 2026 እንዲያበቃ ተወስኖ ነበረ። ነገር ግን በሚችስታ የሚገኝ የፌዴራል ፍርድ ቤት ውሳኔው ላይ የእግድ ትዕዛዝ ወይም ስቴ አስተላልፏል። ይህ ማለት የአሜሪካ መንግስት ቲፒኤስን ለማቆም ያሳለፈው ውሳኔ በህግ ታግዶ ይቆያል ማለት ነው። ስለዚህ እስከዛሬ የካቲት 8 ቀን ባለው መረጃ መሰረት የፍርድ ቤቱ ክርክር እስኪያልቅ ድረስ የእናንተ የቲፒኤስ መብት ጸንቶ ይቆያል። ስለ ስራ ፈቃድ ኢኤዲ ስለምትጨነቁ የኢሚግሬሽን መስሪያ ቤት ዩኤስሲኤስአይ ድረገጹን አድሷል። የስራ ፈቃዳችሁ ላይ ያለው ቀን ጁን 12 2024 ወይም ዲሴምበር 12 2025 ቢሆንም በፍርድ ቤቱ ትዕዛዝ መሰረት እስከ ሌላ ማስታወቂያ ድረስ በቀጥታ ተራዝሟል። አዲስ ፎርም መሙላት አያስፈልጋችሁም። ይህ ቪዲዮ ቲፒኤስ ላላቸው ወገኖች ሁሉ አጋሩ። አትደናገጡ። አሰሪዎቻችሁም የስራ ፈቃድ አልቋል ብለው ማሰናበት አይችሉም። ቀጣዩን የህግ ሂደት መልካም እንዲሆንላችሁ እመኛለሁ። ቪዲዮውን እስከ መጨረሻው ሳዳመጣችሁኝ አመሰግናለሁ።